ነው ጸጉር እስኪ ፀሐይ ኮስታሽ ቀብጥ ኦ ማይ ጋድ ጸጉሬ ሲመጣዩ ኦ ማይ ጋድ ጸጉሬ ነፍሳል ማለት ነው ንኩ መስነፍሻት አልመሰለኝ ከዚህ እስቲ ኦ አባያት ዩላይን ጥቁር ብረት ምጣድ ለሚለኝ ቆንጆ ሴት ልጅ እንጂ ወንድ ልጅ የማይፈልገው መርጦ ያገባል እያላችሁ የምታሽቃምጡ ሰዎች ልንገራችሁ። እንደውም አንድ ነገር ልንገራችሁ፣ ወንድ ልጅ መርጦ አያገባም። እውነቱን ስነግራችሁ ወንድ ልጅ የሚፈልጋት ሴት አያቅም። እሱ የሚፈልጋት ዳሌ ያላት ጸጉሩ ሆመኔሪ የጠበጠባት ጥፍር ቅዱስ ሚካኤል እንደረገጣ ሴጠን የምትቀጥል በቃ በሜካፕ የተለቀለቀች ጋር ነው አንገቱ እንዲህ ያለ መኪና ስር እስከሚገባ ድረስ ሚያያት። ሴት ልጅ ግን ወንድ ልጅን ስትመርጥ አባት መሆን ይችላል፣ ነገ ልጅም ቢወልድ ማሳደግ ይችላል ብላ ነው መልኩን ቆመናውን አይደለም የምትመርጠው። እናንተ እኮ ከመልክና ከቆመና ጋር እኮ ነው ያለው። ሲጀመር እናንተ ታውቃላችሁ ለትዳር የምትሆንላችሁ ሴት እስኪ ንገሩ ሳትዋሹ። አረ የኔ አረበኛ ቻቻል ይገርማል። ምን አልኩ መሰላችሁ? ባለፈው ሰውዬ ድንች አመጥቶልኝ ስኳር ድንች ማስመጣት አለብኝ ደግሞ ዛሬ አልኩና ጥሩ ነው ብለውኝ ከዛ በዋትስአፕ ሪከርድ አደረኩ። السلام عليكم يا عمي كيف حالك صباح الخير انا يبقى اقرا سكر بطاطس قال لا شوف ቆይ ባለዳ 5 ኪሎ ስኳር ግማሽ ኪሎ ድንች አመጣልኝ እላቸዋለሁኝ። እኔ ያዘዝኩት ስኳር ድንች እነሱ ስኳርና ድንች መጥቶ እምላችሁ እንዴኔ እስኪ ባንዲ ትእዛዝ ሁለት ያስመጣ ማነው? ኮሜንት ላይ ጻፉ ሸቃሊቶች ማለት ነው። ይሄ ነገር እናንተ ጋም ካለ እኛ ጋም አለ ብላችሁ መልሱልኝ። ቢያንስ እንዳልናደድ እንኳን ይረዳኛል ማለት ነው። ሁሉም ጋር ነው ብዬ እንድታው ማለት ነውና ከሴትዮዬ ጋር አርብለት ወጣን። አርብለት የወጣነው እሁድለት ለሊትን የተመለስነው። አርብለት ስንወጣ ቤቱ ተበጥብጦ ምን ብሎ ቃል ታጠበም የልጆቹ ልብስ ምናምን። ከዛ እሁድለት ለሊት መጣን ተኛን። ጧት በእኩል ሰዓት ተነሳን ማለት ነው። ከዛ ኪችን ገብታ ለምን ልብሱ አልታጠበም ለምን ይሄ ያልተሰራም ብላ ቀውጤ ያረገች ማለት ነው። የሄድነው እኩል ሰዓት የመጣነው እኩል ሰዓት። እኔ ቆይ መንፈሴ ነው የሚሰራው እዚህ ቀርቶ ወይስ እኔ ሁለት ሰው ነኝ ሶስት ሰው ነኝ? እኔ ግራ ገባኝ እኮ ሁሉ ጊዜ ማለት ነው። አብረን የሆነ ቦታ እንሄዳለን ከዚህ ስንመለስ ለምን አልተሰራም ብላ ጠይቀኛለች። እኔ እኮ ግራ ይገባኛል። እኔ ስንት ሰው ነኝ ወይስ እኔ ሲሄድ እዚህ የሚሰራላ ሌላ አካል አለ? እኔ እኮ ግራ ገባኝ። እግዚአብሔርን በጣም ተናደድኩ። አርብለት የወጣነው 3 ቀን አድረን የተመለስነውና ስንወጣ ብጥብጥ አርገው ነው የወጡት። ጧት ተነስታ ጠይቀኛለች። ጋይስ እናንተ ጋም ነው እኔ ጋር ብቻ ነው? መልሱልኝ እውነት